አለይኩም ወራህመቱላሂ ወበረካቱ ውዶቼ እንዴት ናችሁ? ሰላም ሰላም ብያለሁ። ውድ ኢትዮጵያውያን እንዴት ናችሁ? ባላችሁበት ሰላማችሁ ብዝት ይበልልኝ። እኔ ያለሁላችሁ አልሐምዱሊላህ ደህና ነኝ። እና ጠፋሁኝ ሰሞኑ ስላልተመቻቸልኝ ቤቱም አይመችም፣ ቪዲዮም ለመቅረጽ ምንም ማለት ስለማይመች ብዙም አልገባ። በዛ ምክንያት ነው ውዶቼ። እና እንደዚህ በምለቅ ሰዓት ያኔ በተመቸኝ ሰዓት እንደዚህ ቪዲዮ በምለቅ ሰዓት ላይክ፣ ሼር፣ ሰብስክራይብ አድርጉልኝ ውዶቼ። አበረታቱኝ እላችኋለሁ የኔ ማሮች። እና ድምፄ ትንሽ ነው፣ ሴትዮ ቅርብ ቦታ ስላለች አይመችም። በቃ ቪዲዮ ለመቅረጽ ምንም ነገር አይመችም። በቃ ባገኘሁት አጋጣሚ ትንሽም ደቂቃ ካለኝ እንደዚህ እያተራረፌ እንትን እላለሁ እንጂ ብዙም ፍሪ ሆኜ አይደለም ቀርጸው። ለዛ ስለሆነ እናንተም በቃ ይሄን በማሰብ እንድታበረታቱኝ በአክብሮት እጠይቃችኋለሁ የኔ ውዶች። እና ይጠቅማችኋል ብዬ ያሰብኩት ነገር ነው። እስኪ ለእናንተ ሼር ላድርግላችሁ ብዬ ነው። ይጠቅማችኋል ብዬ ያሰብኩትን በተለይ የመዳን ቤት የምትሰሩ ሴቶች ይሄን ነገር ብታዳምጡት ይጠቅማችኋል። አጠቃላይ ስደት ላይ ያለን ይገጥመናል። በእርግጥ ግን በተለይ የመዳን ኩሽና የምትሰሩ ሴቶች ይሄን ነገር ጥንቃቄ እንድታረጉ ብዬ ነው ይሄ ለእናንተ ሼር ላደርግላችሁ የፈለኩት። እና የሰውየው የዘመድ ቤት ነው የምትሰራው ልጅቷ። ሁለት ሆነው ነው የሚሰሩት። አንዷ ጽዳት፣ አንዷ ምግብ ነው የምትሰራው። አንዷ በቃ ስራዋን አቁም ያሏት ምግብ የምትሰራዋን ማለት ነው። በቃ በምን ምክንያት ያው በሰራችው ስራ እንትን አላሉም፣ ደስተኛ አልሆኑባትም። ስራዋ አቆመች፣ አባረሯት ማለት ነው ከስራዋ። እና ጥንቃቄ አድርጉ። ለፍታችሁ ደክማችሁ ያ ሁሉ ሆናችሁ መጨረሻ ላይ በትንሽ ነገር ስራችሁ ሲበላሽ ደግሞ በጣም ነው እንትን የሚለው የሚያሳዝነው። እና በምግብ ቀርቦ ምግብ እንግዲህ እሷ አላወቀችውም። ምግቡ ከቀረበ በኋላ ልክ እየበሉ እያለ እንግዳም ነበረ፣ ምግቡ ላይ ፀጉር ተገኘበት ማለት ነው። እና ያ ስለሆነ በቃ ሴትያ በጣም ነው እንትን ያለችው። በቃ እንደውም አካበደችው ነገሩ። ሁሌ ነው እንደዚህ የምታደርገው፣ ሁሌ ነው እንደዚህ ነገር ማገኘው ምናምን ብላ በጣም እንትን አለችው፣ አከረረችው ነገሩ። መጨረሻ በቃ እሷም ያው በስህተትም ነው እኔ ያላወቅኩ ምናምን ብትልም እንግዲህ ጥንቃቄ ማድረግ ነው። ብዙ ነገር ይገጥማል። በተቻላችሁ አቅም ጥንቃቄ አድርጋችሁ ምግቡን ብትሰሩ እላችኋለሁ የኔ ውዶች። እነሱ ይሄ ነገር አግኝተው እንኳን ይቅርና በትንሽ ነገር ነው የሚያካብዱት። ትንሽ ነገር ከበድ አድርገው ስለሚያዩት ለእነሱ ይሄ በጣም ትልቅ ነገር ነው። ያ ስለሆነ እናንተ በተቻላችሁ አቅም በተለይ ምግብ ነክ ነገር ስትሰሩ ጥንቃቄ አድርጋችሁ። ለምን ታውቃላችሁ፣ መዳሞች ትንሽ ነገር ነው የሚፈልጉት። የሚያነካኩት ነገር ትንሽ ነገር ስለሚፈልጉ እናንተ በተቻለ አቅም ጥንቃቄ አድርጋችሁ የምትሰሩት ስራ ላይ ትኩረት አድርጋችሁ። አይገጥምም አይደለም ይገጥማል። ይሄ ትኩረት አድርጋችሁ በተቻላችሁ አቅም በቃ ስራችሁ እንትን ለማለት አጥርታችሁ ለመስራት ሞክሩ። ይሄ ነገር ብዙ መዳም ቅመሞች በዚህ ምክንያት እንትን ያሉ አሉ፣ ከስራቸው የተባረሩም አሉ። ስራቸው ላይም ችግር የደረሰ ብዙ ልጆች ስላሉ ጥንቃቄ እንድታደርጉ ብዬ ነው እኔ የሰማሁት ነገር ሼር ላድርጋቸው። ይጠቅማቸዋል። አትጠነቀቁም ሳይሆን ያው ምግብ ያው ትንሽ እንከን ነገር ካለ እንከን ነገር ይፈልጋል። ትንሽ እንከን ነገር ከተገኘበት በቃ አስቡት፣ እነሱ ለምግባቸው ቦታ እንደሚሰጡ ታውቃላችሁ። ይሄ ነገር አገኙበት ማለት በቃ ሁሌ እንደዛ ነገር እንደሚገኝበት ነው የሚቆጥሩት እነሱ። ያ ስለሆነ እናንተ በቃ በቻላችሁት አቅም ጥረት አድርጋችሁ ጽዳታችሁ ምናችሁ በጽዳት እንድትሰሩ አደራ እላችኋለሁ ውዶቼ። ይሄ ከጠቀማችሁ ብዬ ሼር ላድርግላችሁ ብዬ ነው። ለምን እስከ ስራ መባረር አክል ድረስ ነው የሚያደርገው ይሄ ነገር ማለት ነው። እና ጥንቃቄ አድርጋችሁ እንድትሰሩ መዳም አጭሆች በቃ እንዲህ ነው እንዲህ ነው እንዲህ ነው እንዲህ ያገኙበታለሁ በምትሰራልኝ ቁርሴ ላይ እንዲህ ነገር 2 ቀን አገኘሁ ብዙ ነገር አለች።
ጎረቤት ነው ከኔ የሰውየው ዘመድ ቤት ነው የምትሰራው ልጅቷ። ያው እሷ በጣም ፈርታ ነበር፣ ሀገር እያሳፍሩኛል ምናምን ብላ ነበር። ወደ ቢሮ ሸኘኋት ማለት ነው። እና ስራዋ እንግዲህ አስቡት፣ ትንሽ ቀን ሀገር ልትገባ ትንሽ ቀን ሲቀራት ነው። አሁን 4 ወር ምናምን ሲቀራት ነው እንደዚህ ነገር የተከሰተው። አስቡት በቃ እነሱ አገር እንደምትገባ ስላወቁ አላኳትም። እሷ ራሱ ቢልኩኝ ደስ ይለኝ ነበር አለች። ቀጥታ ወደ ቢሮ ነው የወሰዷት። እና ጥንቃቄ አድርጉ እላችኋለሁ የኔ ውዶች፣ ጥንቃቄ እንድታረጉ ነው። ምናልባት ከጠቀማችሁ ብዬ ነው። ማያውቅ ሰው ስለሚኖር ሼር እያረጋችሁ ለሌላ ሰው ሼር አድርጉ እላችኋለሁ ውዶቼ። ያው ተመችቶኝም አይደለም ቀርጸው ዝም ብዬ እስኪ እንትን ስልክ የራሱ ዝም ብሎ እንትን እንዳይ ብዬ ነው ቪዲዮ ሳለቅበት ስቀር ዩቲዩብ ራሱ እንትን እንዳይልብኝ ብዬ ነው ዝም ብዬ በተቻለኝ አጋጣሚ ባገኘሁት ትንሽም ደቂቃ እንደዚህ ቁርስ ልበላ በገባሁበት ሰዓት እንጂ አይመቸኝም ነገር ለመቅረጽ። ሴትያ ቤት ስለሆነች በቃ ፍሪነት የለም። ፍሪ ሆኜ አልቀርጽም እላችኋለሁ ውዶቼ። እና ቪዲዮውን በደንብ ሼር ኮፒ አድርጋችሁ ሰብስክራይብ አድርጋችሁልኝ እስከ መጨረሻው አዳምጣችሁት። አጭር ነው፣ እኔ ረጅም ቪዲዮ አልቀርጽም። ለምን ቤቱም ስለማይመቸኝ አጫጭር ቪዲዮ ነው የምቀርጸው። ያ ስለሆነ አዳምጣችሁልኝ የኔ ውዶች፣ አበረታቱኝ፣ ሰብስክራይብ አድርጉልኝ፣ ሼር አድርጉልኝ። የማያውቁ ሴቶች የማያውቁ ልጆች ስለሚኖሩ ለእነሱ አዳርሱ እላችኋለሁ የኔ ውዶች። በተቻላችሁ አቅም ሼር፣ ኮፒ ሊንክ፣ ሰብስክራይብ አድርጉልኝ እላችኋለሁ። እወዳችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።